እንዴት ጆዬ፣ እንዴት መጣክ? ምን ትሰሪያለሽ ቲክቶክ ላይ? አይ አጋጣሚ እኮ ስክሮል ሳረግ አጋጣሚ ደግሞ ወደ ኢንቦክስ ስገባ ጓደኞቼ ብዙ ሼር አግኝቼ ነበር እና ዝም ብዬ ሰላም ልበላቸው ብዬ እኮ ነው የገባሁት። አንቺ ግን ያምሻል። ምን አጠፋው ጆዬ? ስንት ጊዜ ነው የተነጋገርነው በዚህ ጉዳይ ላይ? አዎ ተነጋግረናል። አልተነጋገርንም አልልክም፣ ግን ያው ጓደኞቼ ሼር ስላረጉልኝ ነው የገባሁት። ደግሞ እስቲ አለባበስሽን እስቲ ምን ለመሆን ነው እንደዚህ ቲክቶክ ላይ መውጣት? አልጋ ላይ ሆነሽ ቤት ውስጥ ሰው እንደዚህ እንደምለብስ መቼስ ከማንም በላይ አንተ ታውቃለህ። ቤት ውስጥ ነው። እዚህ እኮ ዓለም ነው የሚያሽ አይደለም እንዴ? ምን ለመሆን ነው እንደዚህ ለብሶ መውጣት አልጋ ላይ ሆኖ? እንደዛ አላሰብኩትም። አሁን አንተ እንዳሰብኩ አላሰብኩትም። አጋጣሚ ሼር ሲያደርጉልኝ የለበስኩት እንደዚህ ነው፣ ገባሁኝ። ምንድን ነው ጥፋቴ? ሲጀመር ቲክቶክ አትጠቀሚ፣ አቁሚ። ስንት የተነጋገርን በዚህ ጉዳይ ላይ? አዎ ተነጋግረናል። አንተ ግን የለህም ቤት። እስከዛ ዝም ብዬ ነው እኮ የገባሁት። ተረዳኝ እንጂ እኔ ከሌላው አንቺ ቲክቶክ ላይ መሆን አለብሽ ግዴታ? ኖ መሆን አለብኝ ብዬ አይደለም፣ ግን ያው አልዋሽህም፣ ትንሽ ስለደበረኝ አንተ ቤት ስለሌለግ ሼር ሲያደርጉልኝ ነው የገባሁት። ለዛ ነው። ተረዳኝ አንተም። ይኸውልሽ ሄሎ፣ ማቅሽ ልጅ ይሆንሽልኝ አይደለም። ድሮ ማቃት ሄሎ አይደለሽም አሁን ያለሽው። ያንተም እኮ በጣም እየተጨቃጨቀኝ ነው ታውቀዋል። ግን ምንድን ነው የምትጨቃጨቀኝ? እኮ ቀላል ነገር እኮ ነው። በቃ ቲክቶክ ላይ ኦኬ፣ አንዳንዴ እኮ ኢትስ ኦኬ፣ አንዳንዴ ኢትስ ኦኬ። አንቺ ከእንቅልፍሽ ተነስተሽ በጠዋቱ ቲክቶክ ላይ ነው ያለሽው። ታዲያ ጆዬ፣ እኔ እኮ ፈልጌ አይደለም ቤት ስሆን ምለብሰው እንደዚህ ነው። ለምንድን ነው እኔንስ ማትረዳኝ? ሁሌ ነው የምትጨቃጨቀኝ እኮ ሁሌ። እሺ ብያለሁ፣ እምቢ ብያለሁ። እሺ ካልሽ ታደርጊያለሽ። እሺ ካልሽ ፕራክቲካሊ አርጊው። ጓደኞችሽ አደርገዋለሁ ደግሞ እንዳረኩትም ታውቃለህ። እንደ በፊቱ አልገባም። ዛሬ ግን አጋጣሚ ሼር ስላደረጉልኝ ነው ጓደኞቹ የገቡት። ሁለተኛ አንተ የሰማሁሽ ነበር። የሆነ ልጅ ደግሞ የኔ ቆንጆ ምናምን ሲልሽ ስትስቂለት ነበረ። ኖ እኔ በሱ አይደለም የሳኩት፣ ጓደኞቼ ቀልድ ተናግረው ነው የሳኩት። እየሰማሁሽ ነበር እንጂ በሱ አንተ እያለክ እኔ ሌላ ሰው እንደማላስብ አይምሮክ ያውቀዋል። ለምንድን ነው እንደዚህ የምታስበው? ለምንድን ነው ትጨቃጨቀኝ? እስቲ አንቺ በኔ ቦታ ሆነሽ እንዴ እኔ ቲክቶክ ላይ ነው ሊደብር እኔን አታምነኝም? እንዳንተ ሳታምነኝ ነው ያገባኸው? ንገረኝ፣ ሳታምነኝ ነው ያገባኸው? አምንሻለሁ፣ አምኜሽ ነው ያገባሁሽ። ግን ይሄ ነገር ትዳራችንን አደጋ ላይ እየጣለው ነው። በቃ አቁሚ ቲክቶክ። እኔ አምናት ኮምፎርታብል። የሆነ ሰው መቶ ወድሻለሁ፣ የሆነ ሰው መቶ የኔ ቆንጆ ሲልሽ እኔ አምናት ኮምፎርታብል። እኔ የሆነ አንቺ ከኔ ውጭ የሆነ ነገር ታደርጊያለሽ እያልኩኝ አለ። ከአቅሜ በላይ የሆንክ ነው። በጣም ከአቅሜ በላይ የሆንክ ነው። በጣም እኔን ካላመንከኝ ለምን ትዳር ውስጥ ገባክ? እኔ ከአንተ ውጭ ማንንም እንደማላስብ አይምሮህ ያውቀዋል። እኔ ጓደኞቼ ሼር ስላደረጉልኝ ነው የገባሁት። ስልክሽን አትንኪ ነው ምንድን ነው? አልቀነስኩም ከበፊቱ ንገረኝ። ቀንሻለሁ እኮ። መቀነስሽንማ አየሁት እኮ። በጠዋት ከእንቅልፍሽ እንደተነሳሽ ካልጋ ሳትወርጂ ቲክቶክ ላይ ተጥለሻል። ይኸውልሽ ይኸውልሽ ሄሎ አታምነኝም ምናምን እያልሽ ሌላ ነገር አትቀበጣጥሪ። ይሄ የማመንና ያለማመን ጉዳይ አይደለም። አሁን ለማንኛውም እንደዚህ አይነት ወሬ ራሱ የቤታችንን እንትን እዚህ ቦታ ላይ በማውራታችን ራሱ በጣም ነው የሚያመኝ። መረረኝ። ቤት ውስጥ ማቆ ስንት ጊዜ የተነጋገርንበት በውስጥ ነው ነገር ያለብኝ። ሁሌ አጥፍቼኝ በውስጥ ተናገረኝ ብያለሁ። አይ ቶልድ ዩ ላይክ በውስጥ ሶ መኒ ታይምስ ነው የነገርኩሽ። ብዙ ጊዜ ቁጭ አድርጌ ነገር ይሻለ። ይሄ ነገር ኮምፎርታብል አያደርገኝም። ወንዶች እየመጡ ወድሻለሁ ሲሉሽ የኔ ፍቅር የኔ ቆንጆ እያሉ ላይክ ጊፍት ሲወደድ እኮ ደስተኛ ልትሆን ነው የሚገባክ አይደል እንዴ? እኔ ስወደድ እኮ እኔ ስሞገስ አንተ ደስተኛ እንድትሆን ነው የሚገባክ። የወንዶችን ቴንሽን ምን እንደሆነ ታውቂያለሽ? የእነሱን ሀሳብ ታውቂያለሽ? ምን እያሉ የእነሱን ቴንሽን ታውቂያለሽ? አላውቅም። እኔ ስለነሱ አያገባኝም። ስለራሴ ግን አውቃለሁ። አንድና አንድ የአንተ ብቻ እንደሆንኩኝ አይመስለኝም። አሁን በጣም እንድጠራጠር እያደረግሽ ነው። ምክንያቱም ቲክቶክ ቀላል ነገር ነው። ከህይወትሽ አይበልጥብሽም፣ ከትዳርሽ አይበልጥብሽም። ማለት አቁሚ ስልሽ ማቆም ካቃተሽ
እዛ ውስጥ የሚመጡት ሰዎች ለምደሻል አሮን ነው እኔ አም ኮንፊውዝድ right now ያለው ነገር ያለው አቁም ያለው ይኸው እኮ ተጽፎ እኮ ነው ያገኘሁት። ዛሬ ነው የገባሁት ከስንት ጊዜ በኋላ ጆ ታውቃለህ፣ ከስንት ጊዜ በኋላ ዛሬ ነው የገባሁት። ለምንድን ነው የማትረዳኝ ግን? እሱንም ጓደኞቼ ሼር ስላደረጉ ሰላም ልበላቸው ብዬ ነው። እኔ በጣም እየመረረኝ ነው፣ የእውነቴን ነው የምልሽ። በዚህ ሁኔታ ከምትቀጥል አይመስለኝም። የምርህን ነው የምታወራው? እንደዚህ አይነት ቃላት እዚህ ቦታ ላይ ነው እያወራክ ያለኸው? በቃ ሰለቸኛ። የጭቅጭቅ ህይወት ሰልችቶኛል። ከአንቺ ጋራ በዚህ ጉዳይ ላይ ሁል ጊዜ መነታረክ በጣም ሊሰለቸኝ። እንዴ ስራ ደክሞች ስመጣ አንቺ ስትይ መጠጠልሽ ነው ማገኝሽ። የሆነ ነገር አገኝ ስመጣ ቲክቶክ ላይ ነሽ። ኢቭን ኩክ እያደረግሽ እኮ ስልክሽ ከእጅሽ አይለይም። ምን እንደምልክ አላውቅም። ምን ማድረግ እንዳለብኝ አላውቅም። ግን ከአቅሜ በላይ ሆነ። ቀላል እኮ ነው። በቃ ቲክቶክ የሚባል ነገር አጥፊ። በቃ አያስፈልግሽም። ኦኬ አታጥፊው። ይኸው ማየት ትፈልጊያለሽ አንዳንድ ነገሮችን ኢንፎርሜሽን ምናምን። ኦኬ ዳትስ ፋይን። የምትለቂያቸው ፎቶዎች ሲሆን ኖርማል ናቸው። ታውቃለህ፣ ከድሮን ፎቶ እንደምወድ አታውቅም። ቪዲዮ እንደምሰራ አታውቅም። አንተ ጋር እራሱ ጸባችን ምንድን ነው? ንገረኝ ጆዬ። ካልተነሳን እንደዚህ እናርግ ነው አይደለ? እንደምልክ አዎ፣ ግን ባለትዳር ነሽ እና አክት ላይክ ኢት። እንደ ባለትዳር አክት ማድረግ አለብሽ። እንደዛ ተገላልጦ ቪዲዮ እየቀረጹ መለጠፍ ምናምን አሚን አሩ ነው። ምንድን ነው የምታገኙ ከዛ? አሚን ባል ብለሽ ይዘሽኛል። በፊት አታውቅም ጆ፣ እንደዚህ ብለኸኝ አታውቅም። መረረኛ። አሁን ምን ተገኘ? መረረኝ፣ ሰለቸኝ። በዚህ ጉዳይ ላይ መጨቃጨቅ መረረኝ። በቃ እኔ ጭቅጭቅ አልወድም ታውቂያለሽ። ግን ይሄ ነገር በጣም ስር እየሰደደኝ ነው። መጨረሻ ላይ ግን ለሚፈጠረው ነገር አንቺ ነሽ ሪስፖንሲቢሊቲ መውሰድ ያለብሽ። መሮኛል። በቃ እኔ በዚህ ጉዳይ ላይ ላናገርሽ አልፈልግም ከእንግዲህ። በቃ እንደዚህ ነው። ለማንኛውም በውስጥ ብናወራ ቤታችን ይሻላል። ገበናችንም ሁሉ ነገር እባክጁ፣ ሁሌ ስታገኘኝ እንደዚህ አይነት ቦታ ላይ አትናገረኝ። በቃ እኔ ከአቅሜ በላይ ሆነሃል። ራሴን እያመመኝ ነው። እንድታውቅ የምፈልገው ግን ከአንተ ውጭ እኔ ማንንም አልመኝም። እሺ ይሄ ነው ወቅ። ትወጂኛለሽ? በጣም ጥያቄ የለውም። ኦኬ የምትወጂኝ ከሆነ የሚያበሳጭኝ ነገር ለምን ታደርጊያለሽ? እኔ ያበሳጭሃል ይሄን ያህል እንደዚህ ትሆናለህ ብዬ አስቤ አይደለም ያደረግኩ። ኦኬ ሆኛለሁ። አሁን አውቀሻል። ከእንግዲህ ግን ይሄን ነገር አታርጊ። ከባድ ነው። እዚህ ሱማች ታስቆ ነው አይደለም። ያው ጓደኞቼ ስለሚናፍቁኝ ነው። ችግር የለውም። እሞክራለሁ ሳይሆን እንድታደርጊ ነው የምፈልገው። እሞክራለሁ። ኦኬ ሰላም ነው። ጆ